إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد ومن تفسير قول لا إله إلا الله كلا إله إلا الله ترجم وسط يا الله سبحانه وتعالى ንግግር ያመላክትልናል ማለት ነው። ከአላህ ላ ኢላሃ ኢላላህን ትርጉም አላህ Subhanahu Wa Ta'ala በቁርአኑ የገለጸልን አያትን የምንመለከት ይሆናል። ዛሬ ደግሞ ኢነሁ ሱኮ በይሽሪክ ቢላህ በአላህ የሚያጋራ እኮ ፈቀድ ሐረመ አላሁ ዐለይሂ الجنة በሱ ላይ አላህ ጀነትን እርም ክልክል አድርጎበታል ብሎ ሲል ገልጾልናል። ወመዋሁ النار የሱ ዘላለማዊ መኖሪያ ሀገሩም ገሃነም እሳት ናት ብሏል። الله سبحانه وتعالى فقد حرم الله بس لاي ارم ادرغوال على كلكل ادرغوال قد يمتبالو حرف فيدل حرم ማዲ ላይ ያለፈ ግስ ላይ ስትገባ ተረህቂቅን እርግጠኝነት እንዳመላክታለች ይላሉ የቋንቋ ባልተቤቶች። ስለዚህ እርግጠኛ የሆነ በአላህ እርግጠኛ የሆነ ክልክልን አላህ እርግጠኛ ነው ጀሃነም መግባታቸውን የሽርክ ባልተቤቶች እርግጠኛ መሆኑን ገልጾልናል በቀድ ማለት ነው። وقال عز من قائل الله سبحانه وتعالى بليلا آياتهم ላይ ሲገልጽ እነዚህ የጀሃነም ባልተቤቶች ቆሻሾችና እነዚህ ጣዖታቶች ቆሻሾችና ሊርቋቸው ሊገዟቸው የማይገቡ መሆኑን ከአላህ ውጭ ያሉ ነገሮች በሙሉ ቆሻሻ መሆናቸውን እነሱም ማጋራትም ከፍተኛ ወንጀል መሆኑን ሲገልጽልን አላህ Subhanahu Wa Ta'ala ብሏል። ፈይተኒቡ ሪሳ ጣዖታትን እኮ ቆሻሾችን በሙሉ ራቁ። ሩጅስ የሚባለው ቆሻሻ የጣዖታት ከአላህ ውጭ የሚመለኩ ነገሮች በሙሉ ናቸው። ሚነል አውሳኒ ከታቦታትም ይሁን ወይተኒቡ ራቁ ቀውለ ዙር መጥፎ የሆነ ንግግርን ሁሉ አላህ ጋራ አላህን ባህሪያት ሊያጎል የሚችል የአላህን ሲፋቶች ወይም ደግሞ አላህን ለሱ የሚገባውን ነገር ከመናገር ማይገባውን ነገር ምንናገር ከሆነ የሚገባውን ትተን ማይገባው ወይም እሱ የከለከላቸው ነገሮች በሙሉ ቆሻሻ ንግግሮች ናቸውና ከነዚህ ንግግሮች በሙሉ ራቁ አለ። ሁነፋ ሊላህ ለአላህ እኮ ቀጥ ያላችሁ ስትሆኑ ምንም ያላጋራችሁ ስትሆኑ غير ሙሽሪኪን ነብይ በሱ ምንንም ነገር ያላጋራችሁ ስትሆኑ መጥፎ ንግግሮችንና ታቦታትን ራቁ። ስለዚህ መጥፎ ንግግሮችና ቆሻሻዎችን መራቅ እሱ ቀጥ ያለ ተውሂድን ምልክት ነው ማለት ነው። وهذا هو تحقيق توحيد الله ይሄ አላህን አንድነት ማመላከት ነው ማለት ነው። ተውሂድን ማረጋገጥ ነው ማለት ነው። ይሄንን ቆሻሻ ታቦታቶችን መራቅና መጥፎ ንግግር መራቅ ትክክለኛ ተውሂድን ማረጋገጥ ስለሆነ ثم قال تعالى كذا الله እኮ አላሁንም ሙሐዚረን ዒባዳህ ባሮችን የከለከለ ሲሆን من الشرك ከሽርክ ومن يشرك بالله በአላህ እኮ የሚያጋራ አለ فكأنما خر እንደወደቀ ነው من السماء ከሰማይ እንደወደቀ ሰው ነው አለ فتخطفه الطير ከሰማይ መውደቅ ብቻ ሳይሆን ከዛ ደግሞ በራሪቱ ሰማይ ወርቆ መሬት